ዛሬ ይህንን መልእክት የምትመለከት አንተ በኃጢአት፣ በሱስ፣ በፍርሃት ወይንም በተስፋ መቁረጥ ወጥመድ ውስጥ ከሆንክ ይህ መልእክት ላንተ ነው። ምናልባት ወደ ቤተ ክርስቲያን ለመመለስ በጣም አፍረህ ሊሆን ይችላል። ምናልባትም በሰራኸው ስህተት ምክንያት እግዚአብሔር ባንተ ጉዳይ ተስፋ ቆርጦ የተወህ ይመስልህ ይሆናል። ነገር ግን በጥንቃቄ አድምጥ። ይህ የሰይጣን ውሸት ነው። ኢየሱስ የመጣው ለፍጹማን አይደለም፣ ኃጢአተኞችን ለማዳን፣ የተሰበሩ ልቦችን ሊፈውስ፣ በባርነት ያሉትን ነፃ ሊያወጣ፣ ተስፋ ለቆረጡትም ተስፋ ሊሰጥ እንጂ። በምንም አይነት ኃጢአት ብትወድቅም የእግዚአብሔር ጸጋ ከኃጢአትህ ይበልጣል። የክርስቶስ መስቀል እግዚአብሔር አሁንም እንደሚወድህ፣ ፊት እንደማይነሳህና ጀርባውን እንደማይሰጥህ ማረጋገጫ ነው። እርሱ በፍቅር ሊቀበልህ እየጠበቀህ ነው። ፍርሃት ወይንም ሌላ ነገር ከአማኞች ኅብረት እንዲለይህ አትፍቀድ። ቤተ ክርስቲያን የፍጹማን ሙዚየም ሳትሆን እግዚአብሔር የተሰበሩ ልቦችን የሚፈውስበትና የሚያድስባት ቦታ ናት። ዛሬ እንደገና ጀምር። መጽሐፍ ቅዱስህን ክፈት። ጥቂት ደቂቃዎች ብቻ ቢሆንም አንብብ፣ ጸልይ። መናገር የምትችለው ጌታ ሆይ እርዳኝ ብቻ ቢሆንም ደጋግመህ ጸልይ። መጽሐፍ ቅዱስን የምታስተምር ቤተ ክርስቲያን ፈልግና ሂድ። ወደ እግዚአብሔርም አንድ እርምጃ ተጠጋ። ጴጥሮስን ይቅር ያለው፣ የባከነውን ልጅ የተቀበለው፣ ጳውሎስን የለወጠው አምላክ አንተንም ሊመልስና ሊለውጥ ይችላል። ይህን የእግዚአብሔርን ተስፋ አስታውስ። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ስለዚህ ተስፋ አለ፣ ይቅርታ አለ፣ አዲስ ጅማሬ አለ። ዛሬ ወደ ኢየሱስ ና፣ ጸጋው ይበቃሃል። እጆቹ አሁንም ተዘርግተው ይጠብቁሃል። አትርሳ፣ እግዚአብሔር ይቅር ባይና ፍቅር ነው። ስላዳመጡን እናመሰግናለን። አስተያየት ካሉ በሐሳብ መስጫ ውስጥ ያኑሩልን። ለተጨማሪ መንፈሳዊ እገዛ በ0911 91 02 57 ደውለው ያገኙ። ይህ መልእክት ለብዙዎች እንዲደርስ ላይክ፣ ሼር እና ሰብስክራይብ ያድርጉ። በሌላ መርሃ ግብር እስከምንገናኝ የእግዚአብሔር ሰላምና በረከት ከሁላችን ጋር ይሁን።